አሁን አሏቸው ባይ እነዚህ ሰዎች ምንም አላጠፉም መልሷቸው አገራቸው ተመልሰው ሲሄዱ ደብረ ዳሞ እና ደብረ የኤርትራው ደብር ዋናው ሁለቱ መነኮሳት ሁለተኛ ተቃውሞ ሲያቀርቡ የሞት ፍርድ ተፈረደባቸው ተጠሩ ወደ አፄ ዮሐንስ ሸሽተው ከዚያ ቱርኪ የኤርትራ ሎላንድ በሙሉ ቱርኪ ነበር የሚገዛው ወደ ቱርኪ ግዛት ሄደው እዚያ አንደር ተርኪሽ ፕሮቴክሽን ስራቸውን ቀጠሉ እዛ ያሉ ምን ይሆናል 6 የሚሆኑ ኦሮሞ ወጣቶች ለባርነት ተሸጠው ለውጭ ሀገር ሊሄዱ ሲዘጋጁ ሙንዚንገር ፓሻ የሚባለው የቱርኪ ገዢ ስዊስ ነው ትውልዱ አይቶ ልጆቹን አውጥቶ ለአያቴና ቅድመ አያቴና የሥራ ጓደኞቻቸው ይሰጣቸዋል እነሱ ተቀብለው አስተምረው ህይወታቸውን አብራቸው እንዲቀጥሉ አደረጉ ከነሱ አንዱ ኦኔሲሞስ ነሲብ እዚያ ተምሮ አስተምርኛ አስተማሪዎች ሳስደው ናቸው ምክንያቱም መጽሐፍ ቅዱስ በአማርኛ ነው የሚያስተምሩት ያለ አፋን ኦሮሞ አይደለም በአማርኛ ነው የሚያስተምሩት ምክንያቱም ያላቸው መጽሐፍ ቅዱስ አንድ ነው አማርኛ ነው የአማርኛው መጽሐፍ ቅዱስ ተከልክሏል ኢትዮጵያ ውስጥ ስለተከለከለ እነሱ መጽሐፍ ቅዱስ አምጥተው ከዚያ ቋንቋቸው አይደለም አያቴም ኦኔሲሞስም ቋንቋቸው አይደለም ግን ሁለቱም በአማርኛ ነው መጽሐፍ ቅዱስ የተማሩት ተምረው ሲያበቁ ኦኔሲሞስ ግን ቀጠለ ስዊድን እዚያ ክህንነት የወሰደው ሉተራን ሚኒስትር የሆነው እዚያ ነው ፊዚዮሎጂ ቋንቋ ብዙ ቋንቋ ተምሮ ተመልሶ መጥቶ ወደ ኤርትራ አስመራ ከኔ ቤት አንድ ሁለት ብሎክ ወጣ ብሎ እዚያ አንዲት ጎጆ ውስጥ ነው መጽሐፍ ቅዱስ የጨረሰው ተርጉሞ የጨረሰው ግን ኦሮምኛ በደንብ አያውቅም ነበር በስድስት ነው ያደገው እና አስቴር ጋኖ የምትባል ሴት አብራው ሴት ተሰደደች ኦሮምኛ በደንብ ታውቅ ስለነበረ እሷ ረታው ነው መጽሐፍ ቅዱስ የተረጎመው እንግዲህ አንድ ለጨርስ ይሄ ነው እንግዲህ በሐሳቤ ያለ የዚህ ታሪክ በእኔ ቤተሰብ የአራት ትውልድ ታሪክ አለ ይሄ ታሪክ አውቀዋለሁ ስለማውቀው በሐሳቤ ያለው እንግዲህ ምንድነው አንድ ማውቀው ህዝብ እና ከኔ ቤተሰብ ጋር ግንኙነት ዕውቀት ፍቅር ያለው ኦሮሞ ብቻ ነው የወለጋ ኦሮሞ ስለዚህ የወለጋ ኦሮሞና የኤርትራ የሐማሴን የወንጌላዊት ቤተክርስቲያን መስራቾች እንዲህ ተቆራኝተው አራት ትውልድ ተረዳድተዋል ሲሄድ ኦኔሲሞስ ወደ ወለጋና ቤተክርስቲያን ለመትከልና መጽሐፍ ቅዱስ ተርጉሞ ለማስተማር አብረውት ሶስት ካህናት ሄዱ አብረው እዚያ ተቀመጡ የልጅ ልጆቻቸው ሁሉ እዚያ ነው የነበሩት ስለዚህ አራት ትውልድ ኮላቦሬሽን ቢትዊን ሐማሴን እና ኤርትራ በሙሉ አይደለም ሐማሴን እና ወለጋ ነበር ይሄ ነው እንግዲህ መነሻም ቢሆን የገዳንና የኦሮሞን ዲሞክራሲ ጽፈዋል መጽሐፉን ያኔ ቻሌንጅ በነበረበት ወቅት ነበረ የዛሬ 45 50 ዓመታት ነው ለጻፉ ከጻፉ በኋላ ኢትዮጵያዊ ደፍሮ ያልገባውን ነው እንትን ያሉት ያለው ኮሜንት ፊድባኩ ምን ይመስል ነበር ፊድባኩ ፋሲኔቲንግ ነበር በእውነት በሌላው ሰው በኩል የትምህርት ጓደኞቼ ለምሳሌ ምን ችግር ሆኖ አንተ ሃርቫርድ ድረስ ተምረህ የኦሮሞ ባህል የምታጣነው ምን ባህል አላቸውና ነው የሚለው ምን ስልጣን አላቸው ምን ስልጣን ያላቸው ድሁር ህዝብ ነው ለምንድን ነው እሱን ታረግ ነው የሚለው ሊገባቸው አይችልም ግን ኦሮሞ ሲያነቦስ ምን ይላል ያውቃሉ ይሄ የተጻፈው በንቀት አይደለም በአክብሮት ነው ይሄ የተጻፈው ሀቅ ነው እውነተኛ ሀቅ ያለው ጽሁፍ ስለሆነ ያነቡታል ያነበቡትን ሰዎች የሚሉኝ ልንገር ሳን ፍራንሲስኮ ካሊፎርኒያ ላይ ያገኛቸው አንድ ቤተሰብ የተማረ ቤተሰብ ነው ነጋዴ ነው ሰውየው ቤተሰቡ በሙሉ ቁጭ ብለው አነበቡት ገዳን አነበው ሲጨርሱ ምን አለኝ ሁላችንም ተሰብስበን ስማችንን የነበረውን ስማችንን ወደ ኦሮሞ ስም ቀየር ነው አለ ሁሉ ለምን
ኦሮሞ መሆናቸውን ማያሳውቅ ማያመለክት መሆን ነበረበት። እስከዚያ ድረስ ስም አደገኛ ነው። በስምህ ሪኮግናይዝ ካደረገህ ሊንቅህ ይችላል። አንዴ ዮሐንስ ከተባልክ ግን በምን ትለያለህ ከሌላው? አትለይም አይደለም። ይሄ ነበር አስተሳሰቡ። ግን ሰልፍ ኢሜጁ ምንድን ነበር? ኔጋቲቭ ነበር። ግን አሁን ምን መሆን ጀመረ? ኦሮሞ ሰልፍ ኢሜጅ began changing into a positive self image። ይሄ ነው አንዱ ትልቅ ለውጥ የሚመጣ። ቦረና እያለሁ አንድ ሽማግሌ እረኛ ናቸው፣ እንግዲህ ዘላን ናቸው፣ ምንም አያነቡም። ማን መሆኑን ታወቁ ይዘውኝ ቤታቸው ይሄዳሉ። ባለቤታቸውን አምጪ ሳጥኑን አምጪ ይሏታል። ሳጥኑን ከፍታ ቁልፍ በቁቶ ቁልፍ ነው። ሻይኒ ኮፒ ኦፍ ገዳ ያወጡልኝ ያሳዩኛል። $30 ከፍለው ይሄን መጽሐፍ ለምን ገዙ አልኳቸው። እንዴ እኔ አላነበውም፣ ልጆቼም አያነቡትም፣ ግን የልጅ ልጄም ቢሆን አንድ ቀን ያነባዋል። ለዚህ ብዬ ነው የገዛሁት ይለኛል። ብዙ ሰው እንደዚህ ያጋጥመኛል። ይሄ በቅጡ ሊመረመር የሚገባው ነገር ነው። ምን ያክል ኢምፓክት ነበረው በኦሮሞ ሕዝብ ላይ አላውቀውም። እኔ ግን ትናንሽ ምልክት አገኛለሁ በየጊዜው። ትልቁ የላቀው ምልክት ያገኘሁት ግን ከማን ነበረ? ከዶክተር ታደሰ ኤባ ነው። ዶክተር ታደሰ ኤባ ሜምበር ኦፍ ዘ ሴንትራል ኮሚቴ ኦፍ ኦኤልኤፍ ነው። ናይሮቢ እንገናኛለን። ናይሮቢ ለኦሮሞ ህዝብ ፕሬዘንቴሽን ሊሰጥ ነው የሄድኩት። እዚያ ፕሬዘንቴሽን አድርጌ ሆቴል አደርን። ሁለታችንም አንድ ሆቴል ነው ያደርነው። አስመሮም እኔ አንድ ነግርህ ነገር አለ፣ ነገ ለቁርስ እንገናኝ ይለኛል። እሺ አልኩት። ተገናኘን። ስንገናኝ የማታውቀው ነገር አለ ታውቃለህ ወይ? አንተ ያንተ መጽሐፍ የወጣው ኦኤልኤፍ የተመሰረተበት ዓመት መሆኑን ታውቃለህ? አላውቅም አልኩት። ፈጽሞ አምር አልነበረኝም። I never made the connection። ወጥቶ መጽሐፉ አግኝተነው አንበነው ኮሚቴው በሙሉ ሴንትራል ኮሚቴ በሙሉ በጥልቀት አንበው ተጠቅመንበታል። የህዝባችንን መንፈስ ለመቀስቀስ ገባ። እዚህ ላይ የተጨበጠ ነገር አገኘ ማለት ነው for the first time። እና ይሄን የሚለኝ ደግሞ የተማረ ሜምበር ኦፍ ዘ ሴንትራል ኮሚቴ ነው የሚያስረዳኛል እንጂ እኔ በራሴ የደረስኩበት ነገር አይደለም። ለመሆኑ የእርስዎን መጽሐፍ ሲያበረክቱ እንዲህ ለሶርስነት ወይም ለዋቢነት የተጠቀሙ አካላት አሉ ወይም ጸሐፍት? ለምን ለዋቢ መጽሐፍ አድርገው የተጠቀሙት አለ ወይም ለሶርስ? በብዛት የማይጠቅሰው የለም። ማንም ሰው ስለ ኦሮሞ ጥናት ሲያደርግ ገዳ ሲደርሱ በግድ መጽሐፍ መጥቀስ አለባቸው። ምክንያቱም መሰረቱ አሁን በሙሉ የመረመርኩት እኔ ባይ ዘ ዌይ አንድ ካፕተን ሉቴናንት ነው ካፕተን የጣሊያን ነበረ ደግሞ ፔቺ የሚባል ቦረና ነው የተቀመጠው። ቦረና ተቀምጠው እሱም አንድ ጽሑፍ ጽፏል። ግሩም የሆነች አነስተኛ ነች፣ ግን ንጹር ታሪክ ስርዓት እንትን ነው፣ ግን ሰው አያውቃትም። ታትማ ወጥታለች። በጣሊያንኛ ያወጣቸው ማን ነው ባል አይታወቅም እንጂ የጻፈም አንድ ብልህ የሆነ ወታደር ነው ይሄ ሰውዬ። ስቲል ጻፈ። የፔቺም በክብር ሊታይ የሚገባ ጽሑፍ ነው። በተቀረ ግን ሌላ ሰው ሲሪየስሊ ያጠና የተመራመረ የለም። ሁለቱ ምርምር ያደረጉት ሰዎች ማርኮ ባሲ የሚባል ጣሊያንና ፖል ባክስተር የሚባል እንግሊዛዊ፣ ሁለቱም የኦሮሞን የማናሳነሱን ጉዳይ በኮሎኒያል አስተሳሰብ አስፈላጊ ስለሆነ እነሱ ገዳ ከስልጣን ምንም የሚያገናኘው ነገር የለም፣ የጸሎት የቡራኬ የሃይማኖት ስርዓት ነው እንጂ ከፖለቲካ ጋር ምንም የሚያገናኘው የለም ብለው ስለጻፉ የእነሱ ክሪቲክ አንድ ቻፕተር ሙሉ ጽፌያለሁ ያሁኑ መጽሐፍ ውስጥ። ምክንያቱም መጪው ትውልድ ይህንን ሲያይ ገና ተዘጋጅቶ መቅረብ አለበት። ምክንያቱም ሳይንሳዊ ሆኖ የሚያሳንስ ከሆነ አደገኛ ነው። ስለዚህ በደንብ አድርጌ ገልጫዋለሁ። ስለዚህ ማንበብ ያለባቸው ሀቁን በሀቅ ከመዘገቡቸው እነዚህ ማማን ናቸው። ማርሻል ዲሳልቪያክ፣ አንቷን ዳባዲ፣ አስመሮም ለገሰ። ከዛ ውጪ ሌላ የለም። ወደ አዲሱ መጽሐፎ ከመምጣታችን በፊት ታሪካዊና ጥንታዊው የገዳ ስርዓት በዓለም ቅርስነት ተመዝግቧል።
በዚህ ውስጥም እርስዎ ትልቁን አሻራ አስቀምጠዋል። መጽሐፍ በመጻፍም ለዓለም በማስተዋወቅ የእርስዎ ድርሻም ከፍተኛ ነበር። በወቅቱ በዓለም ቅርስነት ስርዓቱ ሲመዘገብ የነበሩት እንትን እንዴት ነበር? ገዳን አንዴ አናላይዝ ካደረግን በኋላና ውስጡ የቅብብል ስርዓት የተከታታይ የቅብብል ስርዓት ለ500 ዓመት የቀጠለ ህግ እንዳላቸው በህግ የሚገዛ መሆኑን የኮንሰንሰስ ቢልዲንግ ሜካኒዝም እንዳላቸው ቼክስ ኤንድ ባላንስስ እንዳላቸው